የአዲስ አበባ ከንቲባ የሆኑት ወይዘሮ አዳነች አቤቤ መመረዛቸው ተሰማ። ይህን የሰሙት ጠቅላይ ሚኒስትሩ ልባቸው እጅግ በጣም መሰበሩንና ከልባቸው እንዳዘኑ በፌስቡክ ገጻቸው ላይ አስፍረዋል። ይህን የሰሙት የኦሮሞ ህዝቦች ደግሞ በያለበት እያበዱና ይህንን ከአማራ ህዝብ ውጪ ማንም ሊያደርገው አይችልም፣ እዚህ ነገር ውስጥ የፋኖ እጅ አለበት እያሉ በያለበት እየደነፉ ይገኛሉ። እውነት የፋኖ እጅ አለበት ሚለውን መረጃ አብራርተን ወደ እናንተ የምናቀርበው ይሆናል። በትናንትናው ዕለት ቤታቸው ቁጭ ብለው እራታቸውን ከነቤተሰቦቻቸው ተሰብስበው እየበሉ የነበሩት ወይዘሮ አዳነች አቤቤ በጎረሱት የመጀመሪያ ጉርሻ ሆዴም ብለው ከዛ ቀጥታ ራሳቸውን ስተው መውደቃቸውን ጋርዶቻቸው እየተናገሩ ይገኛሉ። ምግቡን ያበሰሉ ሼፎችም 6 መሆናቸውና 6ቱም በቁጥጥር ስር እንደዋሉም ሰምተናል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ እያልን የዕለቱን ሰበር መረጃ ወደ እናንተ የምናቀርብ ይሆናል። ከዛ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ቪዲዮን ላይክ በማድረግ እንድትጀምሩት ሁሌም ቢሆን ፈጣንና ትኩስ ትክክለኛ መረጃ ወደ እናንተ እንዲደርስ እያልኩኝ በአክብሮት እጠይቃለሁኝ። በትናንትናው ዕለት የአዲስ አበባ ከንቲባ የሆኑት ወይዘሮ አዳነች አቤቤ በገዛ ቤታቸው ውስጥ በገዛ ጠረጴዛቸው ላይ ከቤተሰቦቻቸው ጋር ተሰብስበው ራታቸውን እየበሉ እያለ እሳቸው የጎረሱት የመጀመሪያ ጉርሻ ራሳቸውን አስጥሎ ከመሬት ጥሏቸዋል። ይህን ሁኔታ የሰሙት የአዲስ አበባ ሰዎችና የኢትዮጵያ ህዝቦች አዎ የስራዋን ነው የሰጣት፣ ከዚህም በላይ ይገባታል፣ የህዝብ እንባ አለባት፣ በየቦታው ቤት እንዲፈርስ እያደረገች ስንቱን ድሃ መሬት እንዲወድቅ ጎዳና ላይ እንዲያርፍ አድርጋለችና የሲያንሳት ነው እያሉ የልባቸው እንደደረሰ እንባቸው የትም ተበትኖ እንዳልቀረ በደስታ እየተናገሩ ይገኛሉ። ነገር ግን የሷ ወገን የሆኑትና የብልጽግና ፓርቲ ላይ የሚሰሩ ጓዶቿ ልባቸው እጅግ በጣም መሰበሩን በተለያየ ገጻቸው ላይ እያስቀመጡ ይገኛሉ። ከነዛ መካከል ጠቅላይ ሚኒስትሩ ልባቸው እጅግ በጣም መሰበሩንና የተቻላቸውን ሁሉ አድርገው ከዚህ አሁን ካሉበት ሁኔታ እንደሚያወጡላቸው ቃል ገብተው ገጻቸው ላይ አስቀምጠዋል። ይህን የሰሙት የአዲስ አበባ ነዋሪዎችና አንዳንድ ቦታ ላይ የሚገኙ ኢትዮጵያውያን አዎ የእጅሽን ነው ያገኘሽው፣ ስንቱን ህዝብ በየቦታው እንዲንገላታ ጎዳና ላይ እንዲወድቅ መንስኤ ሆነሻል፣ እንባችን አልደረቀም፣ ፈጣሪ ሰምቶናል፣ እንኳንም ይህ ገጠመሽ፣ አሁን እዩ ህይወት መኖር ማለት እንዴት እንደሚያስፈልግ ራስሽ ቅመሹ፣ ሁሌም እንደተመቻችልሽ እንደማስኖሪ እርግጠኛ ነበርን፣ ፈጣሪ እንባችንን አይቶ የእጅሽን ሰጥቶሻል እያሉ ደስታቸውን እየገለጹ ቢሆንም አንዳንድ ቦታ የሚገኙ የኦሮሞ ህዝቦች ግን ይህንን ጉዳይ አማራና ፋኖ ላይ እያቀሳሰሩ ይገኛሉ። እውነት ነው የተያዘው ሼፍ አማራ እንደሆነ ተደርሶበታል። አንድ ላይ ተይዘው ራቱን ሲያዘጋጁና ሲያበስሉ የነበሩት 6ቱም ሼፎች ወዲያው በቁጥጥር ስር እንደዋሉ ተነግሯል። ባሉበትም ወቅት እያፋጠጧቸው ማን ይሄን እንዳደረገው ሲያውጣጧቸው ከሼፎቹ መካከል 2ቱ አማራ መሆናቸው ተደርሶበታል። ይሄም ያደረገው አንዱ አማራ እንደሆነና ግን ከማንም ትዕዛዝ እንዳልተቀበለ በራሱ ፍላጎት ይህን ሊያደርግ እንደቻለ ተናዟል። እንዴት ይህን ልታደርግ ቻልክ ተብሎ በተጠየቀበት ሰዓት ከዛሬ 3 ዓመት በፊት ነው፣ እኔም ቤተሰቤም ቤታችን ፈርሶ ውጪ እየወጣ ነው፣ በዛ መሃልም ጎዳና ላይ በመውጣቴ አንድ ሴት ልጄን በህይወት ላጣ ችያለሁ። ይህ የሆነው ዞሮ ቤቴን አጥቼ ውጪ በመንገላታቴ ነው። ሴት ልጄም ውጪ በነበረች ሰዓት ጥቃት አድርሰው ገለውብኛልና ይህን ለመበቀል ራሴን ቀይሬ ስሜን ቀይሬ ማንነቴን ቀይሬ ሼፎኜ ለ2 ዓመታት ቤታቸው ሳገለግል ቆይቻለሁ። አጋጣሚውን ሳገኘው ግን ማድረግ ያለብኝን አድርጋለሁ ብሎ እንግዲህ ተናዟል። ህዝቡ ይህንን ሁኔታ ሲሰማ ይህንን ሼፍ
ቀጣይ ምን ያረጉት ይሆን የሚለው ሁሉም ጋር ጥያቄ ሆኗል። ሼፉ ቢናዘዝም የተቀሩት 6ቱም በወንጀለኝነት ተጠርጣሪ ሆነው እዛው መቆየታቸውንም ሰምተናል። ወይዘሮ አዳነች አቤቤም እስካሁን ምንም የወጣ መረጃ እንደሌለና ከፍተኛ ክትትል ውስጥ እንዳሉ ተደርሶበታል። ወይዘሮ አዳነች አቤቤ እውነት ይህ ነገር ይገባቸዋልን? እናንተ የምታስቡትን ኮሜንት ላይ አስቀምጡልን ተመልካቾች። ወይዘሮ አዳነች አቤቤ በመመረዟ ውጪ ያሉ ዲያስፖራንና ኢትዮጵያን አንድ እንድትሆን የሚደግፉ ሁላ ደስታቸውን እየገለጹ ይገኛል። ማንም ላይ ቢሆንም ይህ ጉዳይ የህዝብ እንባ እንደዚህ አይነት ችግር መድረሱ አይቀርም። ምክንያቱም ይህ ህዝብ በያለበት አልቅሶባቸዋል፣ አዝኖባቸዋል። ህዝቡን አላስደሰታችሁም፣ ህዝቡ በየቤቱ እየረገማችሁ ይደርሳል። የንጹሃን ደምና የንጹሃን እንባ ደግሞ የትም ተበትኖ አይቀርም፣ ዋጋ ያስከፍላችኋል። አንቺም ሆነ መሰሎችሽ ዋጋ መክፈላችሁ አይቀሩም እያሉ ደስታቸውንና ቀጣይም ምን እንደሚፈጠር መገመት እንደማያዳግታቸው በያሉበት እየተናገሩ ይገኛል። ግማሾችም ይገባሻል፣ ለዛውም ሲያንስሽ ነው፣ ምክንያቱም አንቺ ሴት አይደለሽም ወይ? የአማራ ሴቶች በያሉበት እየተደፈሩ እየሞቱ ሲገደሉ የት ነበርሽ? አቤት እንኳን አትይም። ሴት በመሆንሽ እንኳን ለሴት አላዘንሽም። ትዳር ያላት ልጅ ያላትን አንስተው ሲደፍሩ የኦሮሞ ልጆች ተው አላልሽም? ይበሏቸው ጊዜው የኛ ነው ያልሽ ስታደፋፍሪ አልነበረም ወይ? ምንም ቢሆን ለተቸገሩ ቤት ሰጠው ብለሽ ብታወሪም ተቸገሩ ብለሽ ያቀረብሻቸው የገዛ ዘመዶችሽና የገዛ ቤተሰቦችሽ የኦሮሞ ህዝብ መሆናቸውን ሁላችንም ቢሆን ደርሰንበታል። ለአማራ ህዝብ ምንም አላረክሽም። ለአማራ ህዝብ ብቻ ሳይሆን ለትግራይም ሆነ ከኦሮሞ ውጪ ለሆነው የኢትዮጵያ ህዝብ ምንም ስትረጂ አላየንምም አልሰማንምም። ጥቂት ያክል እንኳን አናዝንልሽም፣ ሲያንስሽ ነው እያሉ እንግዲህ መፈክራቸውም እንዲሁም ደግሞ ጭራሽ እጥፍ ደስታቸውን እየገለጹ ይገኛሉ ማለት ነው። እኛም ከዚሁ ጋር አያይዘን ከንቲባ ወይዘሮ አዳነች አቤቤ ፈጣሪ ማሮት ለማለት እንወዳለን። ሁሌም በመዝጊያችን እንደምንለው ድል ለፋኖ ይሁን። እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ሁሌም ቢሆን ፈጣን መረጃ በፈጣኑ ቻናል ወደ እናንተ ይድረስ እላለሁኝ። መልካም ቀን። ስለተከታተላችሁኝ አመሰግናለሁ።